ዋና አስተዳዳሪ ክቡር አባታችን ሊቀ ብርሃናት ተክለ ማርያም የሱ ከመጀመሪያ ጀምረው በአስተዳዳሪነት ሲያገለግሉ የቆዩበት ዛሬ ደግሞ በጠቅላይ ቤተ ክህነት በዛ በእውቀታቸው ተፈልገው በሊቃውንት ጉባኤ የሚያገለግሉ ክቡር ሊቃውንት የታ መንክር ሊቃውንተ ቤተ ክርስቲያን መምህራን ወንጌል ምእመናንና ምእመናት በወደደን ባፈቀረን እስከ ቀራንዮ አደባባይ ድረስ ራሱን አሳልፎ በሰጠልን በአንድ ልጁ በአምላካችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። እንደምን አደራችሁ? እንደምን አደራችሁ? እንደምን እስከዚህ አደረሳችሁ? አሜን። ምስጋና የባህሪውን አምላካችን ስሙ በፍጥረታት አንደበት ሁሉ የከበረና የተመሰገነ ይሁን። አላበዛም እኔ ዘመኑን የዋጀ ሐዋርያው ቅዱስ ጳውሎስ ዘመኑን ዋጁ ብሎ እንደተናገረው የእናንተው ልጅ እናንተን ዋጧት ማታ ደከመኝ ሰለቸኝ ሳይል የሚያገለግላችሁ መጋቢ ሐዲስ ዘላለም በእውነቱ እናንተን ብቻ አይደለም የሚያገለግለው ከባህር ማዶ ያሉትን ቀኑ የጨለመባቸውን አይምሯቸውን አውዞ ራሳቸውን እስከ መሳት ድረስ የደረሱትን ግን ዘመኑን አይቶ በሞባይሉ ቁጭ ብሎ ጋለ ምድር ላይ ተቀምጦ መንጋዎቹን ፈልጎ ለንስሐ ያበቃ ሃይማኖታቸውን እንዲያውቁ ያደረገ ሌሎቹን እንደዚህ እየፈለገ ከሌላዎቹ እምነቶች እውነተኛይቱን መርጠው እንዲመጡ በለሰለሰ አንደበት በምጡቅ አይምሮ በእውነት ይችልበታል እግዚአብሔር ነው የሰጠው። ከዚህ የበለጠ እንዲያገለግለን በዛ በውጭ ዓለም ያሉት ምእመናትና ምእመናት ለወንድማችን ሞራል የሆነው ዘንድ አይጠቅሙም፣ ግን ነገ ሞራል የሆነው ዘንድ ይችን ነገር ስጡልን ብለው አዘጋጅተዋል። እንዳውም ከዛው ከአውሮፓ ምድር ከፊንላንድ የምትኖር እህታችን ወለተ ሚካኤል የምትባል እሷም አንዷ ደቀ መዝሙሩ ስለሆነች በዚህ ትገኛለችና ይህ ነው። ግን ይህንን ልታደርግ የቻለችው ዘመኑን የዋጀች ልጃችንን በአሜሪካን የምትኖር እሷ ናት። ግሩፑን ከፍታ መንጋውን ሰብስባ መምህር ዘላለምና ገባ መንጎቹን ሰብስብ የሚያስፈልጋቸውን በሚያውቁት ቋንቋ በዘመናዊ ጭምር ነው የሚያስተምራቸው እና እሷ ናት። ይህንን ለእሱ ሞራል ይሆንልኝ አባቶች በጸሎታችሁ በምርቃን ምእመናን ደግሞ በጭብጫቦ በእልልታ ቅዱስ ጊዮርጊስን እግዚአብሔርን አመስግናችሁ ሸልሙልኝ ስላሉ እንግዲህ ይህን ሽልማቱን የሚሰጡልን የዚሁ የታላቁ ደብር የምንወዳቸው የፍቅር ማማው መልአከ አርያም መንግስት ይሆናሉ። ለአባታችን ይህ ነው ከእናንተ አልፎ ዛማ በር ተሻግሮ የሚያገለግልታችሁ ሲያመስግኑት። እንግዲህ ክረምቱ ደግሞ በክረምቱ በርዶት እቤት እንዳይሆን የለውሶ እናንተ እንዲያስተምር ነው። አያችሁ ጥሮሽ ነው ስጦታው ትልቅ ሆኖ ሳይሆን ስጦታ ክቡር ነው። ለሰጪውም ትልቅ ነገር ነው፣ ለተቀባዩም ደግሞ ትልቅ ነገር ስለሆነ እንግዲህ መምህር ዘላለም መጋቢ ሐዲስ ትልቅ አደራ ተሰጥቷል። ይህን አደራን በደንብ እንድትወጣ ቅዱስ ጊዮርጊስ የአባቶች አምላክ ይርዳ። ወደ መጋቢ